እሺ ሰላም እንዴት ናችሁ? ዛሬ አንድ ጀማሪ የሆነ ሰው ወደዚህ አፕሊኬሽን ሲመጣ ምን ማድረግ እንዳለበት የሚያሳይ ቪዲዮ ነው። ስለዚህ ይህንን ቪዲዮ ሙሉ ካያችሁ በሌቭል 0 እንዴት መስራት እንደምትችሉ፣ ወንበር ላይ እንዴት እንደምትቀመጡ፣ ኤጀንሲም ደግሞ እንዴት እንደምትመዘገቡ ነው ማሳያችሁ በአጭር ቪዲዮ ማለት ነው። ስለዚህ ጉግል አካውንታችሁን አስገብታችሁ ጾታ መርጣችሁ ከገባችሁ በኋላ ወደዚህ እንደዚህ አይነት ነገር የሚመጣላችሁ ከሆነ ይሄ ምን ማለት ነው? እናንተን ያስተዋወቃችሁ የነገራችሁ ሰው የላከላችሁ ሊንክ በዛውም አብሮ ኤጀንታችሁ እንዲሆን ጭምር የላከላችሁ ሊንክ ነው ማለት ነው። ስለዚህ ይሄንን አክሴፕት አላችሁ ማለት የሱ ሆስት ትሆናላችሁ ወይም በሱ ስር ትሆናላችሁ። እሱ ነው ለእናንተ ማስረዳት፣ ገለጻ የመስጠት፣ የማብራራት ኃላፊነት ያለበት፣ የማበረታታት ኃላፊነት ያለበት ማለት ነው። ስለዚህ በሱ ስር እንድትሆኑ የሚያደርግ ነው። ልክ ይህንን አክሴፕት ስትሉ ወዴት ነው የሚወስዳችሁ? ወደ ፊት አሻራ። ፊት አሻራ ላይ ስትገቡ በክብ ነገር ፊታችሁን ታስገባላችሁ እንደ ሳልፊ ነገር። ከዛ እሱ ላይ ትዕዛዝ ትሰጣችኋለች። ያ ትዕዛዝ ምንድን ነው? ቀላል ነው፣ በእንግሊዝኛ ነው። ለምሳሌ ብሊንክ ዩር አይ ካለች አይናችሁን ጨፍናችሁ መግለጥ ነው። ኦፕን ዩር ማውዝ አፋችሁን መክፈት ነው። ተርን ዩር ሄድ ቱ ሌፍት ካለች ወደ ግራ ፊታችሁን ማዞር። ተርን ዩር ሄድ ቱ ራይት ካለች ወደ ቀኝ ፊታችሁን ማዞር ነው በቃ። ስለዚህ ይህንን ካረጋችሁ በኋላ አሻንጉሊት አለመሆናችሁን አረጋገጠች ማለት ነው። ስለዚህ ካለፋችሁ በኋላ ይህንን ፕሮሰስ ምን አይነት ነገር ሊመጣላችሁ ይችላል? እንደዚህ ባዶ ነው የምትሆኑት። እዚች ጋር እንዳያችሁት የማንኛውም ሰው የአዲስ የገባ ሰው ይሄ ነው ፊት ለፊቱ። ከስር ሚ የምትላለች፣ ሜሴጅ የምትላለች፣ ፓርቲ የምትላለች። ከዚህ ውጪ ሌላ ምንም ነገር የለችም። ግን ከዛ በኋላ ፌስ አይዲውን ከሰጣችሁ ከሰራችሁ በኋላ እዚች ጋር የምትጨመር ነገር አለ፣ እዚህ ጋር የሚጨመር ነገር አለ ማለት ነው። አሁን እዚህ ላይ እንደምታዩት ኮይኑ ትንሽ ነው፣ ዳይመንዱ 0 ነው፣ ምንም ነገር የለውም ይሄኛው። ስለዚህ ይሄንን ነው የምትቀይሩት። ግን ቅድም ያልኳችሁ ሊንክ ይችኛዋ ካልመጣችስ? ይቺ ካልመጣች እናንተ እንዴት ነው የምታደርጉት? ቢካም ኤሆስት ጋር የግዴታ ስራ ለመጀመር እዚህ አፕሊኬሽን የአንድ ሰው ስር መሆን አለባችሁ። ከዛ በኋላ ነው ኤጀንት የምትሆኑት። መጀመሪያ ከአንድ ሰው ስር መሆን አለባችሁ። ካልሆናችሁ ስራውን መስራት አትችሉም፣ ፓርቲ ላይ መቀመጥ አትችሉም ማለት ነው። ስለዚህ በአንድ ሰው ስር ለመሆን የግዴታ እዚች ጋር ቢካም ኤሆስት የምትለዋ ጋር ትገባላችሁ። ከዛ ቢካም ኤሆስት ጋር ከገባችሁ ባዶ ቦታ ትመጣለች። ያቺ ባዶ ቦታ ላይ የኤጀንታችሁን አይዲ ታስገባላችሁ። እቺ አይዲ ነች፣ ማንኛውም ሰው ስር አለች እቺ አይዲ። እቺ መገለጫው ነች፣ ብታስተላልፉም ችግር የለውም። እዚች ጋር ከገባችሁ በኋላ ይቺን ቁጥር ቢካም ኤሆስት ጋር ካስገባችሁ በኋላ ኮንፊርም ትላላችሁ። ከዛ ድጋሚ ቅድም ያልኳችሁን ፌስ አይዲ ታመጣለች ማለት ነው። ስለዚህ አሁን አንድ ሰው ስር መሆናችሁንና ለመሆናችሁን እንዴት ነው እርግጠኛ የምትሆኑት ነው ጥያቄው። አሁን እዚህ ጋር ያሳየኋችሁን ልዩነት ተመልከቱ። እዚህ ጋር ባዶ ነው፣ እዚህ ጋር 3 ኦፕሽን ብቻ ነው ያለው። ቀጣዩ ኤጀንት ስር ያለን ሰው ላሳያችሁ። ይኸው ይሄ አያችሁት? ኤጀንት ስር የሆነ ሰው እንዴት ነው የሚሆነው? ይኸው ከስሩ ስም ይመጣል። እኔ ኤጀንት ነኝ፣ ይሄ የኔ አካውንት ነው። ኤጀንትም ስትሆኑ የራሳችሁን ስም ይመጣል። ስለዚህ ይኸው ስም ከአጠገቡ ይመጣል። አንድ ሁለተኛ ማይሮም የምትባል ነገር ትጨምራለች። ሶስተኛ ኤጀንት ስትሆኑ ደግሞ ያው ሆስት የምትል ነገር ትመጣለች። ያው በስራችሁ ብዙ ሆስቶች ስለሚኖሩ ማለት ነው። ስለዚህ የኤጀንታችሁ ስም ከስማችሁ አጠገብ ከመጣ እዚች ጋር ስራውን መስራት መጀመር ትችላላችሁ ማለት ነው። እንደዚች አይነት ታስክ የምትል ነገር ትመጣለች። ስለዚህ አሁን በቀጣይ ስራውን እንዴት ነው መስራት የሚጀምረው ለሚለው ጥያቄ ወደ አፕሊኬሽኑ እንሂድ። ይሄ ነው አፕሊኬሽናችን እንግዲህ። ስለዚህ ምን እናደርጋለን? ወንበር እንፈልጋለን። ወንበር የቱ ጋር ነው የምንፈልገው? ተቀምጠን የምንሰራበት ወንበር ማለት ነው። አሁን በዚህ መሰረት አፕሊኬሽኑ ለኛ የሚሰጠን ለመጀመሪያ ቀን የሚሰጠን ምን አለ? 5000 ቦነስ ለ8 ቀን ብቻ ነው የሚቆየው። ለ8 ቀን ብቻ ነው የሚቆየው።
ስንት ነው የሚሰጠን? 5000 ነው የሚሰጠን። ስለዚህ 5000 ሲባዛ በ8 40,000 ይኖረናል ማለት ነው። 40,000 ኬ ዳይመንድ 40,000 ኬ ዳይመንድ ማለት $4 ማለት ነው። በዚህ አፕሊኬሽን ቋንቋ መሰረት 10,000 ዳይመንድ እኩል ይሆናል $1 ነው። $1 ነው። ስለዚህ 100,000 አላችሁ ማለት 100,000 አላችሁ ማለት ስንት ዶላር ነው? $10 ማለት ነው። $10 አላችሁ ማለት ነው። ስለዚህ ይሄኛው 5,000 በየቀኑ ለመስራት ምንድነው የምታደርጉት? የመጀመሪያችሁ ስራ ይኸው ፓርቲ የምትለው ጋር ትገባላችሁ። ፓርቲ የምትለው ጋር ከገባችሁ በኋላ ትፈልጋላችሁ፣ ወደ ታች ትወርዳላችሁ፣ ቤት ትፈልጋላችሁ። ካልሆነ ደግሞ በሀገርም መምረጥ ትችላላችሁ። ኢትዮጵያንም መምረጥ ትችላላችሁ። ኢትዮጵያን ለመምረጥ እዚች ጋር ይችኛዋን ከነካችሁ በኋላ ኢትዮጵያ የምትለዋ ትመጣለች። ስለዚህ ኢትዮጵያን ትነካላችሁ። ከዛ ፊልተር የምትለዋን ትነካላችሁ። ወደ ታች ክፍት የሆኑትን ቦታ ለማግኘት ወደ ታች ወርዳችሁ አንዱ መንካት ነው። እንደዚህ ድምፁ ስለሚረብሽ እሱ ጋር እንግባ። ከዛ ይኸው ባዶ ወንበር አለ፣ ባዶ ወንበር። ስለዚህ እዚህ ባዶ ወንበር ጋር ባዶ ወንበር አለ። እዚህ ባዶ ወንበር ጋር ትቀመጣላችሁ። እንዴት ነው የምትቀመጡት? ይኸው ይችኛዋን ከነዚህ ውስጥ ክፍት የሆኑትን የፈለጋችሁትን መርጣችሁ መንካት ነው። ይኸው ነካውት፣ ተቀመጥኩ ማለት ነው። ስለዚህ አሁን ይቆጥርልኛል። ይሄኛው እዚህ ጋር ብቻ ስለተቀመጥኩ በቀን ስንት ይሰጠኛል? የመጀመሪያ ቀን ከሆናችሁ 5,000 ይሰጠኛል። ስለዚህ 5,000 ለ8 ቀን ስሰበስብ 40,000 ይኖረኛል ማለት ነው። ስለዚህ በዚህ መሰረት ትሰበስባላችሁ። እንዴት ነው የሚቆጥረው? ማውራት ከፈለግኩ እንዴት ነው የሚሉትን ላሳያችሁ። ማውራት ስትፈልጉ እዚች ጋር ማይክ ምልክት አለች፣ ቀይ ነች። እችኛዋን ካበራኋት እንዲህ ከነካኋት ድምፄ ይሰማል። አሁን ድምፄን አጠፋሁት ማለት ነው። እሺ እዚህ ጋር ሜሴጅ ለመጻፍ ነው። ለቻት ውስጥ የፈለጋችሁትን ሜሴጅ ለመጻፍ ይችኛዋን መጠቀም ትችላላችሁ። ከሱ ባለፈ ዋናው ጊፍት መስጠት የምትፈልጉ ከሆነ እዚህ ጋር አለች። ሌላው ዋናው የሰራሁትን ታስክ እንዴት ነው ማየው፣ እየቆጠረልኝ መሆኑን እንዴት ነው ማቀው ምትሏ ይኸው እዚች ጋር ፐርሰንት አለች። ይችን ተነኳታላችሁ። የሚያመጣላችሁ ከስር ልክ እንደዚህ ማይክ ኤንድ ላይፍ ታይም የምትላለች አያችኋት? አይቺ አሁን እዚች ጋር 60 ደቂቃ የምትለዋለች 60 ደቂቃ የምትላለች። ስለዚህ 60 ደቂቃ ከ60 ስትሰሩ ይችኛዋ ዜሮዋ የምትለዋ 60 ከ60 ሲሆን ይችኛዋ ክሌም በተን ትበራለች። ከዛ ስንት ይሰጣቸዋል? 2500 ይሰጣቸዋል። ከዛ ድጋሚ ይችኛዋን 2500 ክሌም ካረጋችሁ በኋላ 60ዋ ወደ ስንት ትቀየራለች? ወደ 120 ትቀየራለች። 120 ኦቨር 60 ይሆናል። ከዛ ይሄ 60 ድጋሚ 61 62 ብሎ 120 ከ120 ሲሆን ድጋሚ 2500 ክሌም ታረጋላችሁ ማለት ነው። 2500 ክሌም ታረጋላችሁ። ሁለቱ አንድ ላይ ሲደመሩ 5000 ይመጣል ማለት ነው። ክሌም የቱ ጋር ነው የምታደርጉት? ይቺ አሁን አልበራችም፣ አያችኋት? እዚች ጋር 0 ከ2 ነው የምትለው። ስለዚህ 60 ከ60 ሲሆን 1 ትላለች። ከዛ 120 ከ120 ሲሆን 2 ትበራለች። ክሌም ታረጋላችሁ ማለት ነው። በዚህ መሰረት ለ8 ቀን እንደ ሌቭል 1 ትልቁ ስራችሁ ይሄ ነው። እየገባችሁ ለ2 ሰዓት ክሌም ማድረግ ብቻ። ከዛ ከሱ በተጨማሪም አንዳንድ ታስኮች አሉ፣ እነሱንም አሳያችኋለሁ። ሲቆጥር እንዴት ነው ካላችሁኝ፣ ይኸው ሲቆጥር ስክሪንሻት ያረኩትም አለ የራሴም አለ። ይኸው ሲቆጥር አያችሁ 3 60 እያለ እየጨመረ 3 4 5 እያለ እየጨመረ ይሄዳል። በዚህ መሰረት ክሌም ማድረግ ትችላላችሁ እዛ እየገባችሁ ማለት ነው። ስለዚህ አሁን ሌላ ትልቁ ነገር ብዙ ሰዎች ቤት ሞልቶብኛል፣ መግባት አልችልም፣ እንዴት ነው ማገኘው ቤት ካላችሁ ከላይ የሚቀመጡት ሁልጊዜ ቤቱ የሞላባቸው ናቸው። ስለዚህ ወደ ታች እየወረዳችሁ መፈለጋችሁን መቀጠል አትርሱ። እየገባችሁ ንኩ። ከዛ ታገኛላችሁ። ባዶ ቦታ
ጊዜ አለ። ይኸው እንዲህ እየገባችሁ መቀመጥ ትችላላችሁ። አይ እኔ ሰው ያለበት ነው የምትሉ ከሆነ ችግር የለውም፣ ሰው ያለበት መቀመጥ ትችላላችሁ። ግን ምን ሊጠይቃችሁ ይችላል? እንደዚች አይነት ይቺ መጣች ማለት የግዴታ እዛ ቤት ለመግባት ፍቃድ ጠይቃችሁ ነው መግባት የምትችሉት። ስለዚህ መውጣት ነው ከዚህ ቤት። አለበለዚያ ያለ ፍቃዳቸው እነሱ ካልፈቀዱ እናንተ መቀመጥ አትችሉም ማለት ነው። ስለዚህ ላሳያችሁ እንዴት እንደሚሆን። የዚህ ቤት አሁን ገብቼ ልቀመጥ ብል ይኸው እንደዚህ ያመጣል። ስለዚህ መግባት አልችልም። ኦኬ ብለውም እነሱ መፍቀድ አለባቸው እኔ ለመቀመጥ። ስለዚህ ባክ ብዬ እወጣለሁ ማለት ነው። የስልኬን ባክ ነክቼ እወጣለሁ። ስለዚህ ሌላ ክፍት የሆነ ቤት እየፈለግኩ መቀመጥ እችላለሁ ማለት ነው። ይኸው አሁንም ይሄ ሞልቷል፣ አልችልም። ስለዚህ ትወጣላችሁ። ይሄ ክፍት ነው፣ ይሄም ዝግ ነው። አያችሁ? እንዲህ ኤክስ እያነካችሁ መውጣትና የፈለጋችሁትን ሀገር እየገባችሁ የኢትዮጵያን ከሆነ ኢትዮጵያን እየገባችሁ መጠቀም ትችላላችሁ። አሁን የኢትዮጵያ ከሆኑ ኢትዮጵያ አማርኛ ሲያወሩ ታውቃላችሁ፣ ከነሱ ጋር ማውራት ትችላላችሁ ማለት ነው። እንዳሳየዋችሁ ማይኳን እዚች ጋር ማብራት ብቻ ነው የሚጠበቀው ከእናንተ ማለት ነው።